ሰላም የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? በዚህ ቪዲዮ በኢትዮጵያ ውስጥ ገንዘብ መስራት የሚችል የዩቲዩብ ቻናል አከፋፈት ሙሉ ሂደቱን እናያለን ማለት ነው። ስለዚህ የዩቲዩብ ቻናል ገንዘብ መስራት የሚችል የዩቲዩብ ቻናል አካውንት ክሬት ለማድረግ የሚያስፈልጉ ነገሮች ሁለት ብቻ ናቸው። ኢሜይል እና ኢሜይል አድሬስ እና ስልክ ቁጥር ካላችሁ ገንዘብ መስራት ትችላላችሁ በዩቲዩብ ማለት ነው። አካውንትን መክፈት ትችላላችሁ ወይም የዩቲዩብ ቻናል አካውንት ማለት ነው። ስለዚህ ቀጥታ ወደዛ እንሄዳለን ማለት ነው። ቀጥታ ወደዛ ከመሄዳችን ግን ቻናሌን ሰብስክራይብ እንድታደርጉልኝ ይህንን ቪዲዮም ላይክ እንድታደርጉት በትህትና ጠይቃለሁ ማለት ነው። ቀጥታ ወደ ፕሮሰሱ ገባለሁ ማለት ነው። እዚህ ጋር እንደምታዩት youtube.com ብዬ ስገባ እንደዚህ አይነት እንትን አምጥቶልኛል ማለት ነው። ወይም ደግሞ እዚህ ጋር መጻፍ ልጻፈው ይሄኛው ላጥፋውና እዚህ ጋር ልጻፈው youtube.com ብላችሁ ስትገቡ ኦኬ እዚህ ጋር እንደምታዩት ዩቲዩብ መጥቶልኛል ማለት ነው። ስለዚህ ዩቲዩብ ቻናል አዲስ ዩቲዩብ ቻናል ክሬት ለማድረግ እዚህ ጋር እንመጣለን ማለት ነው። ሳይን ኢን የምትላለች in the right upper corner ሳይን ኢን የምትል እዚህ ጋር አለች ማለት ነው። ስለዚህ እሷን ነካለን ማለት ነው። ኦኬ ነካታለሁ። እዚህ ጋር እንደምታዩት ሁለት ኢሜይሎች የኔ ሁለት ኢሜይሎች እና ዩዝ አናዘር አካውንት ሚል ኦፕሽን ማምጣልኛል ማለት ነው። ስለዚህ በእነዚህ መግባት አልፈልግም። ሙሉ አካውንት ወይም ጂሜይል አካውንት እንዴት ኢሜይል አከፋፈትም ለማሳየት ስለምፈልግ እዚህ ጋር ማለት ነው። ስለዚህ በአዲስ ኢሜይል ለመግባት ስለምፈልግ አዲስ ኢሜይል ክሬት አድርጌ አዲስ ዩቲዩብ ቻናል አከፋፈት ለማሳየት ነው አላማዬን። ስለዚህ ዩዝ አናዘር አካውንት ላለው ማለት ነው። ኢሜይል አከፋፈት ሂደቱን በዛ ላይ እንዳሳያችሁ ማለት ነው። ስለዚህ ዩዝ አናዘር አካውንት ለዋለው እዚህ ጋር እንደምታዩት እኔ ኢሜይል ስለነበረኝ ባይ ዲፎልት እዚህ ጋር አምጥቶልኛል ማለት ነው። ስለዚህ ይሄኛው አጠፋና ምንድነው ማድረገው እዚህ ጋር ክሬት አካውንት ላለው ክሬት አካውንት ኢሜይል አካውንት ማለት ነው። አዲስ ኢሜይል አካውንት ወይም ኢሜይል እየፈጠርኩ ነው። ክሬት አካውንት ለዋለው for my personal use for my child እና for work or my business ሚል አለ። ስለዚህ for my personal use ሚል ትመርጣላችሁ ማለት ነው። for my personal use first name ታስገባላችሁ። እዚህ ጋር ክንፈ ለዋለው የራሴ ማለት ነው። እዚህ ጋር ደግሞ ወልዱ ይሄኛው ኢሜይል ለሌላ ስራም ልትጠቀሙበት ስለምትችሉ ስማችሁና የአባታችሁን ስም ማለት ነው በትክክል ብታስገቡ ጥሩ ነው። ስፔሊንግ ኤረር ባታደርጉ ማለት ነው። ስለዚህ ኔክስት ለዋለው ይሄኛው እዚህ ጋር birthday and gender ትሞላላችሁ ማለት ነው። your basic information ማለት ነው። birthday and gender እንሞላለን እዚህ ጋር ማለት ነው። month አለ እዚህ ጋር November እዚህ ጋር ኦኬ 29 እዚህ ጋር ዓመተ ምህረት አስገባላችሁ 91 ማለት ነው። ስለዚህ የመሃለኛው day ነው ቀን ማለት ነው። በፈረንጅ ነው የምታስገቡት። ስለዚህ ጀንደር ትመርጣላችሁ። እዚህ ጋር ፊሜል ከሆናችሁ ፊሜል፣ ሜል ከሆናችሁ ደግሞ ሜል ማለት ነው። ስለዚህ እኔ ሜል ለዋለው ማለት ነው። ኔክስት ለዋለው ይሄኛው እዚህ ጋርም ደግሞ ሌላ ኢሜይል ስለነበረኝ ነው። ብዙ ጊዜ ኢሜይልን ሎጊን አድርጌ ስለነበረ እሱን ኢሜይል እያመጣልኝ ነው። ስለዚህ እሱን እንደዚያ ባኪ ብዬ አጠፋውና ባክ ብዬ ማለት ነው ከራይቲንግ ቦክስ ማለት ነው ከቴክስት ቦክስ ከዚህኛው አጠፋውና እዚህ ጋር get a gmail address instead ይለዋለሁ ማለት ነው። get a gmail address instead ይለዋለሁ። ኦኬ ከዛ choose your gmail address ይለኛል። ካስገባውት first name እና last name እዚህ ጋር አምጥቶልኛል ማለት ነው። ስለዚህ ክንፈወልዱ74@gmail.com ወልዱ ክንፈ@gmail.com ብሎኛል። ስለዚህ የራሳችሁን መምረጥ የምትፈልጉ ከሆነ ደግሞ እዚህ ጋር የራሴን create your own gmail address እነዚህ እሱን ሳጀስት ያደረገኝ ናቸው። ይሄኛው ክንፈወልዱ74@gmail.com ይሻላል። የሚሻልን ከሆነ ቲክ አደርጋለሁ። ማልፈልገው ከሆነ create your own gmail address የራሴ ማስገባት ብፈልግ ማለት ነው። ስለዚህ create your own gmail address ብዬ ይሄኛው ሴሌክት አደርጋለሁ። ስለዚህ እዚህ ጋር ጽፋለሁ ክንፈወልዱ 3 ልበለው ክንፈወልዱ3@gmail.com እዚህ ጋር ራሱ ጽፎታል ማለት ነው። ስለዚህ ኔክስት ስለዋለሁ ማለት ነው። ኦኬ ካልተያዘ that user name is taken try another ያለኝ ነው። ስለዚህ ይሄኛው 4 ልበለው 3 ያስገብቼ ከነበረ ከዚህ በፊት አላቅም። ስለዚህ 4 ብዬ ሞክረዋለሁ ማለት ነው። ኦኬ ያ create password
create a strong password with a mix of letters, numbers and symbols ያለኝ ነው። ስለዚህ እዚህ ጋር አስገባለሁ ፓስወርድ ማለት ነው። mix of letters, numbers and symbols ቢሆን ያለኝ ነው። ስለዚህ እሱን አስገባለሁ። ኦኬ አስገባው። ኮንፊርም ሁለተኛ ደግማችሁ ጽፋላችሁ የፓስወርዳችሁ ማለት ነው። እዚህ ጋር አስገባው ማለት ነው። ስለዚህ ኔክስት ለዋለው ማለት ነው። ኔክስት ኦኬ add recovery email ያለኝ ነው። if you get messed up with your email address አሁን በምትፈጥሩት ኢሜል ችግር ካጋጠማችሁ ወደፊት ማለት ነው ሪከቨር ለማድረግ የሚጠቅማችሁ እዚህ ጋር ኢሜል ከዚህ በፊት ክሬት ያደረጋችሁ ካለ እዚህ ጋር አድ ማድረግ ትችላላችሁ ማለት ነው ኢሜላችሁ ማለት ነው። ስለዚህ እኔ ለጊዜ ስኪፕ ልበለው ፕሮሰሱን እንዲያጥርልኝ ማለት ነው። ስለዚህ ስኪፕ ለዋለው ይሄኛው ኦኬ እዚህ ጋር ክንፈወልዱ4@gmail.com ብዬ እየሄድኩ ነው። ስለዚህ ትክክል መሆኑ ይሄኛው ቼክ ማድረግ አለባችሁ ማለት ነው። ስሜ ክንፈወልዱ ነው። ኢሜይሌ ደግሞ ክንፈወልዱ4@gmail.com ነው። ስለዚህ ትክክል ከሆነ ኔክስት ለዋለው ማለት ነው። ኦኬ ስለዚህ እዚህ ጋር ፕራይቬሲ ኤንድ ተርምስ ሚል የሚነበብ አለ። ያው ብዙም ኦኬ ሶ ወደ ታች ስታረጉት ምንድነው አይ አግሪ ነው የምትሉት። ሞር ኦፕሽኖች ብላችሁ ሙሉም ልታነቡት ትችላላችሁ ማለት ነው። ግን ጊዜ እንዳያጥርልን ማለት ነው። እዚህ ጋር አይ አግሪ ብዬ ወደ ታች ሄዳችሁ ማለት ነው። አይ አግሪ ኦኬ እዚህ ጋር እንደምታዩት ወደዚህ ሪዳይሬክት አድርጎ አምጥቶልናል። ወደ ዩቲዩብ ፋይናሊ ወደ ዩቲዩብ ነው ያመጣ ማለት ነው። ስለዚህ አዲስ ኢሜል አካውንት ክሬት አድርገን ጨርሰን ወደዚህ ዩቲዩብ ዌብሳይት አምጥቶናል ማለት ነው። ስለዚህ አሁንም እዚህ ጋር ከይ ምትል መጣለች። ክንፈ በከይ ስለሚጀምር ነው። ስሜ ክንፈ በከይ ስለሚጀምር እናንተ አቤል ከሆነ በኤ ነው የሚጀምረው ማለት ነው። ስለዚህ ኤ ሚል ካራክተር እዚህ ጋር ታያላችሁ ማለት ነው። እሷን ነገር ትነካላችሁ አሁን ማለት ነው። እዚህ ጋር እንደምታዩት ማለት ነው create a channel ምትላለች እዚች ጋር create a channel። ስለዚህ እሷን ክሊክ ታደርጋላችሁ ቻናልን የዩቲዩብ ቻናል ክሬት ለማድረግ ማለት ነው። ስለዚህ ክሬት አሁን ከዚህ በፊት የነበረው ሙሉ ኢሜይልን እንዴት ክሬት እንደሚደረግ ነበር ያየነው ማለት ነው። አሁን ደግሞ ቀጥታ የዩቲዩብ ቻናል ክሬት እያደረግን ነው ማለት ነው። ስለዚህ ክሬት ቻናል የሚለው እነካዋለሁ ማለት ነው። ኦኬ የዩቲዩብ ቻናላችሁ ኔም ነው የምታስገቡት ማለት ነው። ስለዚህ ይሄኛው ምን ልበለው ፎር ኤግዛምፕል የስራችሁን አጠር ያለ ስም ብትሰጡት ጥሩ ነው። ለስራችሁም ደግሞ የሚያመላክት ስም ብትሰጡት ማለት ነው። ስለዚህ ግራፊክ ዲዛይን ቱቶሪያሎች ምናምን የምትሰሩ ከሆነ ኢትዮ ግራፊክስ ዲዛይን እንደዚህ ኦኬ ዲዛይን እንደዚህ ማለት ትችላላችሁ። ሶ እዚህ ጋር ሃንድል ደግሞ ተሰጡታላችሁ ማለት ነው። እስኪ 01 ተይዟል 02ም ተይዟል ማለት ነው። ኦኬ 03 ልሞክረው። ሶ እዚህ ጋር 03 አልተያዘም ማለት ነው በትክክል። ስለዚህ ኢትዮ ግራፊክስ ዲዛይን ሚል ቻናል እየፈጠርኩ ነው ማለት ነው። ስለዚህ ክሬት ቻናል ለዋለሁ ክሬት ቻናል። እዚህ ጋር እንደምታዩት ሴሌክት ፕሮፋይል ፒክቸር በኋላ ስለምታረጉት ማለት ነው። በኋላ ስለምናደርገው ነው አሁን ያልመረጥኩት። ሶ እዚህ ጋር ኢትዮ ግራፊክስ ዲዛይን ሚል ቻናል መጥቶልናል ማለት ነው። ሶ አሁን ቻናላችን ሙሉ ለሙሉ ክሬት አድርገናል። ነገር ግን ይሄ በቂ አይደለም። ገንዘብ ለመስራት እንደዚህ በቂ አይደለም ማለት ነው። ስለዚህ ማስተካከል ያለብን ሴቲንግ የቻናላችን ሴቲንግ አለ። እሱን አስተካክለን ስንሰራ ነው ገንዘብም መስራት የሚችልልን ማለት ነው። ስለዚህ ቀጥታ ወደዛ እንሄዳለን ማለት ነው። ሶ እዚህ ጋር ትመጣላችሁ ቀጥታ የሚለው ማለት ነው ዩቲዩብ ስቱዲዮ። እዚህ ጋር ዩቲዩብ ስቱዲዮ ሚል ክሊክ ታደርጋላችሁ ዩቲዩብ ስቱዲዮ ኦኬ። ሶ ዌልካም ቱ ዩቲዩብ ስቱዲዮ ይላችኋል እንደዚህ ማለት ነው። ሶ ኮንቲኒው ብላችሁ ማየት ትችላላችሁ እንትኑን። ሶ ኦኬ እዚህ ጋር እሺ ሾው እዚህ ጋር እንደምታዩት ዩቲዩብ ስቱዲዮ ነው ይሄኛው። ዩቲዩብ ስቱዲዮ ማለት ቻናላችንን ከኋላ ከጓሮ ሆነን የምንቆጣጠርበት ቦታ ነው ዩቲዩብ ስቱዲዮ ማለት። ስለዚህ ዳሽቦርድ አለ እዚህ ጋር ኮንቴንታችን እዚህ ጋር እናያቸዋለን። አናላይቲክስ ጥሩ እየሄደ ነው እየቀነሰ ነው፣ ምን ያህል ላይክ አግኝተናል፣ ምን ያህል ቪው አግኝተናል፣ ምን ያህል ሰብስክራይብ አሉን እዚህ ጋር እዚህ ቦታ ላይ ነው የምናየው ማለት ነው እዚህ ቦታ ላይ። ስለዚህ ዩቲዩብ ስቱዲዮ ማለት መቆጣጠሪያ ቦታ ነው ከጓሮ ሆነን የምንቆጣጠርበት ቻናላችን ማለት ነው። ሶ አሁን ቻናላችን ሴቲንግን መቀየር አለብን። ምክንያቱም ከኢትዮጵያ ዳይሬክትሊ መስራት ስለማይችል ማለት ነው።
ሌላ ሀገር መርጠን እናስተካክላለን ማለት ነው። ስለዚህ እዚህ ጋር ወደ ታች ስታደርጉት ይሄኛው ሴቲንግ የሚል አለ እዚህ ጋር ሴቲንግስ። ሶ እዚህ ጋር በዩኤስዲ ዩኤስ ዶላር ነው ገንዘባችሁ የተሰራውን ገንዘብ በዩኤስዲ እንዲቀመጥላችሁ ወይም እንዲሰጣችሁ ነው የምትፈልጉት። ስለዚህ ይሄኛው አይቀየርም ማለት ነው። ቻናል ትመጣላችሁ እዚች ጋር ማለት ነው። ስለዚህ ቻናል ኦኬ። ሶ ቤዚክ ኢንፎ አለ እዚህ ጋር። ሶ ዩናይትድ ስቴትስ ስለዋለ አሁን ማለት ነው። ሶ ወደ ታች ስታደርጉት ይሄኛው ዩ ቤት ሄዱና ዩናይትድ ስቴትስ እዚህ ጋር ዩናይትድ ስቴትስ የሚል አለ እሱን እመርጣለሁ ማለት ነው። ሶ ከዩናይትድ ስቴትስ ብናደርገው ቻናላችን ጥሩ ነው። ስለዚህ እዚህ ጋር ደግሞ ወይም ደግሞ ሌላ ሀገር መምረጥ ትችላላችሁ። እዚህ ጋር ካንትሪ ኦፍ ሬዚደንስ ማለት ነው። የዋይፒፒ ሜምበርስ ብላችሁ ሰርች ማድረግ ትችላላችሁ። ዋይፒፒ ሜምበርስ ብላችሁ ሰርች ብታረጉ እዚህ ጋር ኦኬ ኖ ዩቲዩብ ፓርትነርሺፕ ፕሮግራም ኦኬ ዩቲዩብ ፓርትነርሺፕ ፕሮግራም ከአልጄሪያ ጀምሮ እዚህ ጋር በሙሉ ያሉትን ከነዚህ መምረጥ ትችላላችሁ ማለት ነው እናንተ። ኦኬ ወርታች ይሄኛው ሶ እዚህ ጋር ሊስቱን ማየት ትችላላችሁ ማለት ነው። ሶ ኢንክሉዲንግ ኬንያ፣ ኩዌት፣ እዚህ ጋር ዩናይትድ አረብ ኤሚሬትስ፣ ዩናይትድ ኪንግደም፣ ዩናይትድ ስቴትስ ብዙ አሉ። ስለዚህ እሱን ሰርች አድርጋችሁ ከነዚህ አንዱ ማድረግ ትችላላችሁ። ኢንክሉዲንግ ስዊድን፣ ስዊዘርላንድ ምናምን። ሶ ዩኤስ አልኩት እኔ። ሶ እሱን እቀጥላለሁ ማለት ነው። እዚህ ጋር ደግሞ እጨምራለሁ። እዚህ ጋር አይበቃም ሴቲንጉ ማስተካከሉ ማለት ነው። ስለዚህ አንድ ይሄኛው ማስተካከል ያለባችሁ ጉዳይ ነው። ሌላ እዚህ ጋር አድቫንስድ ሴቲንግስ ስናደርገው እዚህ ጋር አንድ ሴቲንግ አለ። እዚህ ጋር ኢን ጀነራል ቻናላችሁ ማለት ነው ለህፃናት የሚሆን ኮንቴንት ካልሆነ የህፃናት ቻናል ካልሆነ ማለት ነው ህፃናት ማየት ቻናል ካልሆነ እዚህ ጋር ኖ ዚስ ቻናል አር ኖት ሜድ ፎር ኪድስ ብትሉት ይሄኛው አዚ ጀነራል ሴቲንግ ጥሩ ነው ማለት ነው። ስለዚህ ምክንያቱም ከህፃናት ጋር የሚጣረስ ኮንቴንት ለህፃናት መብት ጋር ወይም ህፃናት ሊያዩት የማይገባ ነገር ቪዲዮአችሁ ላይ ከተገኘ ማለት ነው ቻናላችሁ የመዘጋት እድል ሊኖረው ይችላል ማለት ነው። ስለዚህ ይሄ የኔ ቻናል ሙሉ ለሙሉ ለህፃናት አይደለም ብትሉት ዩቲዩብ ስካንም አያደርገውም ለኮንቴንቱ ማለት ነው። ሶ እዚህ ጋር ደግሞ ሌላ ፊቸር ኤሊጂቢሊቲ ሜን ስራችን እዚህ ጋር ነው ያለው ፊቸር ኤሊጂቢሊቲ ማለት ነው። ስለዚህ ሶስት ነገሮች አሉ እዚህ ጋር የምንሰራቸው ማለት ነው። አንዱ ለሶስት ብሎ አስቀምጠውልናል። ስለዚህ እነዚህ እዚህ ጋር ኢኔብልድ ሆኗል ግሪን ነው ያለው። ስለዚህ ባይ ዲፎልት ሰርቶልናል ማለት ነው። ስለዚህ ይሄኛው ቲክላ እቺ ፖይንት ልንካትና ይሄኛው ኢኔብልድ ነው ባይ ዲፎልት ኢኔብልድ ሆኖልናል ማለት ነው። ስለዚህ ቪዲዮ አፕሎድ ማድረግ እንችላለን፣ ፕሌሊስት ክሬት ማድረግ እንችላለን፣ አድ ኮላቦሬተርስ ቱ ፕሌሊስት ማድረግ እንችላለን፣ አድ ኒው ቪዲዮስ ዊ ካን አድ ኒው ቪዲዮስ ቱ ኤግዚስቲንግ ፕሌሊስትስ እነዚህ መስራት እንችላለን ማለት ነው። ስለዚህ ምን መስራት አንችልም ታዲያ እነዚህ ይሄኛው ቲክ ኃይል ተደረጉም እንደዚህ ግሪን አይደሉም ማለት ነው። ኢኔብል አልሆንም ማለት ነው። ስለዚህ እነዚህ ኢኔብል ማድረግ አለብን ማለት ነው ሁለቱንም። ስለዚህ እዚህ ጋር እስኪ ይሄኛው እንትን ላድርገውና እዚህ ጋር ሊየው ሁለተኛው ኢኔብል ለማድረግ ኢኔብል ካደረጉት ምን ፊቸሮች ይጨምርልኛል ምን መስራት ይችላል የሚለው ማየት ይችላልላችሁ እዚህ ጋር ማለት ነው። ስለዚህ እዚህ ጋር ኦኬ ወደታች አድርጋችሁ ማለት ነው ይሄ ኢንተርሚዲየት ፊቸርስ ኢኔብል ካደረግን ማለት ነው ቬሪፋይ ካደረግን we can upload videos longer than 50 minutes ከ15 ሚኒት በላይ ርዝመት ያላቸው ቪዲዮዎች ወደ ቻናላችን መስቀል እንችላለን አፕሎድ ማድረግ እንችላለን ማለት ነው። ይሄኛው ቬሪፋይ ካላደረግን ኢኔብል ካላደረግን ግን ለዛን 15 ሚኒትስ ያሉት ቪዲዮዎች ብቻ ነው መስቀል ምንችለው ወይም አፕሎድ ማድረግ እንችላለን ማለት ነው። ስለዚህ ካስተም ተምብሌን መስራት አንችልም አንለስ ይሄኛው ቬሪፋይ ካላደረግን ካስተም የሆነ ተምብኔልስ አፕሎድ ማድረግ አንችልም። ላይቭ ስትሪሚንግ ላይቭ መግባት አንችልም በዩቲዩብ ማለት ነው። ስለዚህ እነዚህ ይከለክለናል። ይሄኛው ኢኔብል ካደረግነው ግን እነዚህ ፊቸሮች ይሰጠናል ማለት ነው። ስለዚህ ይሄ ስታንዳርድ ፊቸርስ ኢኔብል ፕሪሪኩዊዚት ሪኳየርመንትስ ማለት ነው። ስለዚህ ስታንዳርድ ፊቸርስ ኢኔብል ማለት ኢኔብል ሆኗል የመጀመሪያው ማለት ነው። ሪኳየርመንት ስታንዳርድ ፊቸርስ ኢኔብል ሆኗል ባይ ዲፎልት። ስለዚህ ይሄኛው ኢኔብል አድርገናል ማለት ነው። ስለዚህ ፎን ነምበር ቬሪፋይ ማድረግ ነው። እዚህ ጋር ፎን ነምበር ያስፈልጋችኋል ያልኳችሁ ለዚህ ነው። ስለዚህ ቬሪፋይ ፎን ነምበር እንለዋለን። ይሄኛው ቬሪፋይ ፎን ነምበር ስለዚህ ወደ ሌላ ዊንዶው ያስገባኛል ማለት ነው። እዚህ ጋር እንደምታዩት ፎን ቬሪፊኬሽን ስቴፕ 1 ሁለት ስቴፕ ያለው ፎን ቬሪፊኬሽን ፕሮሰስ አለ ማለት ነው። ማንበብ ትችላላችሁ እዚህ ጋር ማለት ነው። how should we deliver the verification code to you የሚል ወደ ስልኬ ማለት ነው
ቴክስት ሜሴጅ እንዲመጣ ነው የምፈልገው። አይዘር ደግሞ ደውሎ እንዲነግረኝ ቮይስ ሜሴጅ እንዲመጣልኝም ማድረግ ይችላል፣ ግን ቴክስት እንዲመጣልኝ በሜሴጅ እፈልጋለሁ ማለት ነው። ስለዚህ ስልክ ያለበት የኢትዮጵያ ስልክ መጠቀም ትችላላችሁ እዚህ ጋር because አሜሪካዊ ሆኖ ኢትዮጵያ ውስጥ መኖር ስለሚችል፣ ኬንያዊ ሆኖ ኢትዮጵያ ውስጥ መኖር ስለሚችል፣ ዩናይትድ ኪንግደም ሆኖ ኢትዮጵያ ውስጥ መኖር ስለሚችል የኢትዮጵያ ስልክ መያዝ ስለሚችሉ እዚህ ጋር የኢትዮጵያ ስልክ ብናስገባ ምንም ችግር የለውም ማለት። እዚህ ጋር ኢትዮጵያ ብዬ ሰርች አደርጋለሁ እመርጣለሁ ኢትዮ እዚህ ጋር ኢትዮጵያ ማለት ነው። ሶ ስልኬን እዚህ ጋር 09 ብዬ እጀምራለሁ ማለት ነው። ስለዚህ 07 እላለሁ የኔ የሳፋሪኮም ነው። ስለዚህ 09 ብላችሁ ጀምሩ የቴሌኮም ከሆነ ማለት ነው። ስለዚህ 07 K14 ኦኬ እንደዚህ ብዬ አስገባው ማለት ነው። ስለዚህ ኔክስት ትለዋለሁ እንደዚህ ማለት ነው። ሶ ሜሴጁ ከመጣልኝ በኋላ እዚህ ጋር አስገባለሁ ማለት ነው። ሶ እስከ ስልኬን ልይና ሜሴጁ ከመጣ እዚህ ጋር ጽፋለሁ ማለት ነው። ወደ ስልኬ ቴክስት ልኳል እዚህ ጋር 63 26 92 ይሄኛው ነው። ስለዚህ ሳብሚት እለዋለሁ ማለት ነው። ኦኬ እዚህ ጋር እንደምታዩት ፎን ነምበር ቬሪፋይድ ኮንግራቹሌሽንስ ዩር ፎን ነምበር ኢዝ ናው ቬሪፋይድ። ስልካችሁን ቬሪፋይ አድርጋችኋል ማለት ነው። ሶ ቀጥታ ወዴት ነው የምንሄደው? ወደ ነበርንበት ማለት ነው። ወደዚህ እንመለሳለን። ፊቸር ኤሊጂቢሊቲ እንዳለ ማለት ነው። እዚህ ጋር ኢኔብልድ ሆነዋል ይሄኛው ስልካችን ቬሪፋይ ስላደረግን ማለት ነው። ሶ የሚቀረን አድቫንስድ ፊቸሮች እነዚህን ደግሞ ኢኔብል መደረግ አለባቸው። ይሄን ኢኔብል ካልሆነ እዚህ ጋር የተጠቀሱትን ፊቸሮች መጠቀም አንችልም ወይም አይፈቅድልንም ዩቲዩብ ማለት ነው። ሶ ይሄኛው ወደታችሁ ኦኬ። ሶ እዚህ ጋር ይሄንን አድቫንስድ ፊቸር ኢኔብል ካላደረግን ምን ይከለክለናል ዩቲዩብ? አፒሊንግ ኮንቴንት አይዲ ክሌምስ ክሬት ሞር ላይቭ ስትሪምስ ዴይሊ መስራት አንችልም ማለት ነው። ስለዚህ አፕሎድ ሞር ቪዲዮስ ዴይሊ ማድረግ አንችልም። ክሬት ሞር ሾርትስ ዴይሊ። ስለዚህ እዚህ ጋር ያሉ በሙሉ ነገሮችን መስራት አንችልም አንለስ አዘርዋይዝ ይሄኛው ኢኔብል ካልሆነ ማለት ነው። ስለዚህ እንዴት ነው ይሄ ኢኔብል የምናደርገው የሚለው ቪዲዮዎችን ስንሰቅል ወይም ላይቭ ስንስገባ ኮንሲስተንትሊ ዩቲዩብ ላይ ስንሰራ ማለት ነው። ቪዲዮዎችን መስራት ስንጀምር አፕሎድ ማድረግ ስንጀምር ሲታይልን ሳብስክራይበሮችን መግባት ሲጀምሩ ምናምን በራሱ ኤሊጂብል ይሆናል ወይም ኢኔብል ይሆናል በራሱ ማለት ነው። ስለዚህ እዚህ ጋር ምንነካው ምንም ነገር የለም። ቀጥታ ቪዲዮዎችን አፕሎድ ስናደርግ ምናምን ራሱ ይሄኛው ፊቸር ኢኔብል ይሆናል ማለት ነው። ስለዚህ ይሄ ሴቭ እናደርገዋለን በመጨረሻ ማለት ነው። በራሴ ቻናል ደግሞ እንዴት ኢኔብል እንደሆነ ይሄኛው አሳያችኋለሁ ማለት ነው። ቪዲዮዎችን ከሰቀልኩ በኋላ ስራ ከመስራት ከጀመርኩ በኋላ አውቶማቲካሊ ይሄኛው ራሱ ኢኔብል ይሆናል ማለት ነው። ስለዚህ ሴቭ አድርጌ እወጣለሁ። ይሄኛው ሴቭ ኦኬ። ሶ እንደምታዩት ቻናል ሙሉ ለሙሉ ክሬት ተደርጓል ማለት ነው። ገንዘብ መስራት እንዲችል ይሄን ቻናል ምንድነው የምታደርጉት? ቪዲዮዎችን እየሰራችሁ አፕሎድ ማድረግ። እንዴት ነው አፕሎድ የምናደርገው የሚለው እዚህ ጋር ሌላ ቪዲዮ ሰራላችኋለሁ። ለአሁን ግን ምንድነው ማሳያችሁ እዚህ ጋር ክሬት እዚህ ጋር ክሬት ፕላስ አይከን አለች እዚህ ጋር ክሬት ሁሉና እዚህ ጋር ቪዲዮ ሰርታችሁ አፕሎድ በዚህኛው አፕሎድ ታደርጋላችሁ ማለት ነው። ወይም ላይቭ ጎ ላይቭ መግባት ትችላላችሁ ዩቲዩብ ላይ ማለት ነው። ስለዚህ ይሄንን እየሰራችሁ ስትሄዱ ማለት ነው ቪዲዮአችሁን እየታየ ቪዎችን ኢምፕሬሽኖችን እየያዘ ቪዎችን እያገኘ ሳብስክራይብም ላይክም ብዙ ነገር እያገኘ ሲሄድ ቻናላችሁ እያደገ ይሄዳል ማለት ነው። ስለዚህ የኔን ቻናል አሳያችኋለሁ። ስለዚህ የኔን አሁን ክሬት ያደረግነውን ዩቲዩብ ቻናል ዘግቼ ማለት ነው ወደ ራሴ ዩቲዩብ ቻናል ገብቻለሁ ማለት ነው። እዚህ ጋር እንደምታዩት ዳሽቦርድ ወደ ዩቲዩብ ስቱዲዮ ነው የገባሁት። ዩቲዩብ ስቱዲዮ ማለት ነው። ከኋላ ከጓሮ ሆነን ቻናላችን የምንቆጣጠርበት መንገድ ያልኳችሁ ማለት ነው። ስለዚህ የኔ የዩቲዩብ ስቱዲዮ እንደዚህ ይመስላል ማለት ነው። ይሄ በቅርቡ አፕሎድ ያደረኩት ቪዲዮ ነው። ቶታሊ ቻናልስ አናሊቲክስ ይሄኛው እዚህ ጋር 1430 ሳብስክራይበር አግኝቻለሁ ማለት ነው። አንደር ዳሽቦርድ ያሉ በሙሉ ኢንፎርሜሽኖች እነዚህ ምን ማለት እንደሆኑ ቀስ በቀስ ነው የምትለምዷቸው ማለት ነው። ምንድነው እነዚህ እዚህ ጋር የተለጠፉት ኢንፎርሜሽኖች ምን ማለት እንደሆኑ ቀስ በቀስ ነው የምትለምዷቸው። ስለዚህ እዚህ ጋር ኮንቴንትም ደግሞ አለ እዚህ ጋር እንደምታዩት ማለት ነው። ብዙ ኮንቴንቶች አሉ እዚህ ጋር አፕሎድ ያደረግኳቸው ቪዲዮዎች ናቸው ማለት ነው። እዚህ ጋር ወደታችም እንደዚህ ስክሮል እያደረግን ማየት እንችላለን ማለት ነው። ይሄኛው ኦኬ። ሶ እዚህ ጋር አፕሎድ ያደረግኳቸው ይሄኛው ቪዲዮ ምን ያህል ላይክ እንዳደረገ እዚህ ጋር ቪውስ 401 ቪው ኦኬ፣ ብዙም አልታየም ማለት ነው። እዚህ ጋር ደግሞ የዚህኛው ቪዲዮ ማለት ነው
ቪዚቢሊቲ ፐብሊክ ነው። ሪስትሪክሽንስ ምንም ሪስትሪክሽን የለውም። ዴት አፕሎድ የተደረገበት ዴት እዚህ ጋር አለ። ቪውስ ምን ያህል ቪውስ 17226 አግኝተዋል ማለት ነው። ኮመንትስ 54 ኮመንትስ፣ ላይክስ እዚህ ጋር ወደ እንትን ማየት ትችላላችሁ። ብዙ ኢንፎርሜሽን ከዩቲዩብ ስቱዲዮ ሆናችሁ ማየት ትችላላችሁ፣ መቆጣጠር ትችላላችሁ ማለት ነው። አሁን ማሳያችሁ የምፈልገው ምንድነው ሴቲንግ ማለት ነው። እዚህ ጋር ሴቲንጉ ኦኬ ቅድም እንዳደረግነው በአዲሱ ቻናል ክሬት ያደረግነው ማለት ነው። እዚህ ጋር ኦኬ ቻናል መጣው ዩናይትድ ስቴትስ ነው እንዳደረኩት ማለት ነው። እዚህ ጋር ደግሞ ኖ this channel are not made for kids የሚለው እንደነገርኳችሁ ማለት ነው ሴት አድርጋለሁ ማለት ነው። ፊቸር ኤሊጂቢሊቲ እነዚህ በሙሉ ኢኔብል ሆኗል ማለት ነው። ስለዚህ ይሄኛው ኢኔብል ሆኗል ራሱ ቪዲዮዎችን አፕሎድ ማድረግ ሲጀምር ምናምን ራሱ ኢኔብል ሆኗል ማለት ነው። ስለዚህ ይሄ ቻናሌ ሙሉ ነገሩን ተከፍቶልኛል ማለት ነው። የእናንተም እንደዛ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ክሎዝ ልበለው የመጨረሻው ማለት ነው። እዚህ ጋር ካስተማይዜሽን ሚላለ እዚህ ጋር እንደዚህ ከነበረ ወደ ታች ታረጉትና እዚህ ጋር ካስተማይዜሽን ሚላለ እዚህ ጋር ስትነኩት ኦኬ እንደዚህ አምጥቶልኛል ማለት ነው። ስለዚህ ባነር ኢሜጅ እዚህ ጋር የቻናላችሁን ባነር እዚህ ጋር አፕሎድ ማድረግ ትችላላችሁ ሰርታችሁ ማለት ነው። ፎቶሾፕ ላይ ሊሆን ይችላል ወይም ካንቫ ኦንላይን ሰርታችሁ ሊሆን ይችላል። ባነራችሁን የዩቲዩብ ቻናላችን ባነር እዚህ ጋር ነው አፕሎድ የምታደርጉት ማለት ነው። ሶ ፕሮፋይል ፒክቸራችሁ ደግሞ የቻናላችሁ ማለት ነው። እኔ የሰው ነው ያደረኩት የራሴ ማለት ነው። ስለዚህ ፕሮፋይል ፒክቸርም ቼንጅ ወይም እዚህ ጋር አፕሎድ ማለት ትችላላችሁ ማለት ነው። እዚህ ጋር የቻናላችሁ ስም እዚህ ጋር መቀየር ትችላላችሁ ማለት ነው። የእናንተ ኢትዮ ግራፊክስ ዲዛይን ነበር ያሳየዋችሁ ቅድም ማለት ነው። ስለዚህ ይሄ የራሴ ቻናል ነው። ስለዚህ እዚህ ጋር መቀየር ትችላላችሁ ማለት ነው። ሌላ ስም መስጠት ትችላላችሁ ማለት ነው። ሃንድሉ ደግሞ እዚህ ጋር መቀየር ትችላላችሁ ማለት ነው። ሶ ይህንን ካልኳችሁ እንደዚህ ከሰራችሁ በደንብ ከተረዳችሁ ማለት ነው ሙሉ ለሙሉ መስራት የሚችል ቻናል ክሬት አድርጋችኋል ማለት ነው። ስለዚህ እንዴት ነው ገንዘብ ጀነሬት የሚያደርግ የሚለው one more thing እዚህ ጋር ኤርን ምትላለች እዚች ጋር ኤርን እሷን እነካለሁ። ስለዚህ ወርታች እንደዚህ ስነካ ድራግ ሳደርገው ወርታች ስክሮል ሳደርገው ማለት ነው ታች ላድርገው እዚህ ጋር 1000 ሰብስክራይበር የኔ ሞልተዋል ማለት ነው። ግን 1000 ሰብስክራይብ ሊያደርግላችሁ ይገባል ማለት ነው። ገንዘብ መስራት እንዲችል ማለት ነው። ሁለተኛው ደግሞ እዚህ ጋር 4000 ዎች ሃወር ሊኖረው ይገባል ማለት ነው። ስለዚህ የኔ ቻናል እዚህ ጋር አልሞላ ማለት ነው። ዎች ሃወር ይቀረዋል። ስለዚህ 2115 ፐብሊክ ዎች ሃወርስ ሞልተዋል ግን 4000 አልሞላም። ስለዚህ ሞር ቪዲዮስ አፕሎድ ሞር ኳሊቲ ኮንቴንት አፕሎድ ባደረኩ ቁጥር እዚህ ጋር 4000 ሲደርስ ማለት ነው ቬሪፋይ ያደርግልኛል ዩቲዩብ ቻናሌን ቬሪፋይ ያደርግና ከዛ በኋላ በቪዲዮ የሚሰራ በአድ የሚሰራ ገንዘብ ማግኘት ይችላል ማለት ነው። የዩቲዩብ በኢትዮጵያ ውስጥ ገንዘብ መስራት የሚችል የዩቲዩብ ቻናል አከፋፈት ሙሉ ፕሮሰሱ ይሄንን ይመስላል ማለት ነው። ላይክ ሰብስክራይብ እንድታደርጉ ጠይቃለሁ። ባይ ባይ።